እናትን ከመንከባከብና እናትን ከማስደሰት የበለጠ እኔ የማውቀው መልካም ስራ የለም። ኢዘን እሷን በመንከባከብና እሷን በማስደሰት ወደ አላህ የተቃረበ እንደሆነ ረضየት ዐንሁ እናቱ ትወደዋለች። ቢሪዳሃ የርዳ ዐንሁ ረቡሁ ስብሓነሁ ወተዓላ ቢሰበብ ሪዳሃ ለው እሱ እናትየው በመውደዱ አማካይነት አላህም ይወደዋል፣ በዛ ይምረዋል ብዬ ተስፋ አድርጌ ነው። ረአይቱ هذه هي المرأة في الإسلام እስልምና ሃይማኖት በዚህ ደረጃ ነው ቦታ የሰጣት። ኢስላም እኮ ሴት ልጅ ላይ ድምፅህን ከፍ አታድርግ ብሎ የከለከለህ እኮ ነው። እናትህ ላይ ድምፅህን ከፍ አድርገህ እንዳትናገር ብሎ ከልክሏል እኮ ኢስላም። በል እናትህ አጠገብ እኮ ኩታህን አታራግፍ ብለው ከልክለዋል እኮ ኢብኑ አባስ ረዲየላሁ ዐንሁማ። ኩታህ ላይ ያለ ጨርቅ ብናይ ነገር እናትህ ላይ ሄዶ ቢያርፍ ወንጀለኛ ነህና ተጠንቀቅ፣ አደብ ያዝ ብለዋል። ድምፅህን እንኳን ከፍ አታድርግ። ቃለ ሱብሓነሁ ወተዓላ ወኽፊድ ለሁማ ወላ ተቁል ለሁማ ኡፍን ወላ ተንሀርሁማ ወቁል ለሁማ ቀውለን ከሪማ። አላህ ድምፅህን ከፍ አድርገህ አትናገር ለነሱ፣ ራስክን ዝቅ ዝቅ አድርግላቸው፣ ንግግርክ ያማረና የሰመረ ይሁን፣ ራስክን አዝቅጥላቸው፣ ክንፍህን ዘርጋላቸው።